ዛሬ ፒተር ራቢት የተባለውን የ2018 የቤተሰብ ኮሜዲ ካርቱን እናሳያቸዋለን። ዘና ብላችሁ በዝግጅቱ ተደሰቱ። በእንግሊዝ ሌክ ዲስትሪክት ውስጥ ፒተር ራቢት ያጎቱ ልጅ ቤንጃሚን እና 3 መንትያ እህቶቹ ፍሎፕሲ፣ ሞክሲ እና ኮተንቴል አብዛኛውን ቀናቸውን የሚያሳልፉት አባታቸውን ገድሎ በበላው በአሮጌው ሚስተር ማክግሬገር ላይ ተንኮል በመስራት እና ከአትክልት ስፍራው አትክልት በመስረቅ ነው። ጥንቸሎቹ ከእናታቸው ሞት በኋላ የእናትነት ሚናዋን ከተወጣችው ቢያ ከተባለች ደግ አሳቢ የአካባቢው ነዋሪ ጋር የቅርብ ጓደኛሞች ናቸው። እሷም ጊዜዋን የምታሳልፈው ጥንቸሎቹንና በዙሪያው ያለውን ተፈጥሮ ስዕል በመሳል ነው። አንድ ቀን ፒተር ጃኬቱን በሚስተር ማክግሬገር የአትክልት ስፍራ ውስጥ ጥሎ ለመውጣት ይገደዳል። እሱን ለመውሰድ ተመልሶ ሲመጣ ግን በሚስተር ማክግሬገር የተዘጋጀው ወጥመድ ነበር። ማክግሬገር ይዘዋል። ነገር ግን ለብዙ ዓመታት ሲያጨስ፣ አስበስቶ ሲጠቀም፣ ከቆሸሸ የወፍ መታጠቢያ ውሃ ሲጠጣና ጤናማ ያልሆነ የአመጋገብ ስርዓት ሲከተል በመኖሩ ምክንያት ድንገት በልብ ድካም ይሞታል። ፒተር የአካባቢውን እንስሳት ሁሉ በመጋበዝ የሚስተር ማክግሬገርን ማኖር ቤት ይወርሳሉ። ይህ በእንዲህ እንዳለ በለንደን የማክግሬገር የወንድም ልጅ ቶማስ ማክግሬገር የተባለ ጥብቅና ሁሉንም ነገር ለመቆጣጠር የሚፈልግ ወርኮሆሊክ በሃሮልድስ መጫወቻ ክፍል ውስጥ እየሰራ ወደ አሶሲየት ጀነራል ማኔጀር የሥራ መደብ የሚያድግበትን ዕድል ይጠብቃል። የሥራ እድገቱን የዋናው ሥራ አስኪያጅ ሰነፍ የወንድም ልጅ ሲወስድበት ቶማስ ስሜቱን ተቆጣጥሮ ከሥራ ይባረራል። ቶማስ የክብርት አጎቱ ማኖር ቤት ዋጋ ያለው መሆኑንና እሱ እንደወረሰው ሲረዳ በሃሮልድስ አቅራቢያ የራሱን የመጫወቻ መደብር ለመክፈትና ለመበቀል ሲል ቤቱን ለመገመትና መልሶ ለመሸጥ እንዲመች አድርጎ ለማዘጋጀት ይወስናል። ፒተርንና ሌሎችን እንስሳት ከቤት ያስወጣል። እንዲሁም የአትክልት ስፍራውን ግንብና በሮች ጥበቃ ማሻሻል ይጀምራል። ፒተርና ፍላጎት የሌለው ቤንጃሚን በስውር ወደ አትክልት ስፍራው ሲመለሱ ቶማስ ይዛቸዋል እና ቤንጃሚንን ወንዝ ውስጥ ሊያሰጣው ይሞክራል። ፒተርና እህቶቹ ቤንጃሚንን ያድኑታል። ቶማስ ግን በስህተት ቀደም ሲል ቤያ ሰጥተው የነበረውን ውድ ባይኖኪውለርስ ውሃ ውስጥ ይጥለዋል። በዚህ የተናደደው ቶማስ ጥንቸሎቹን ለማራቅ የኤሌክትሪክ አጥርና ዳይናማይት ይገዛል። ቶማስ እና ቢያ እርስ በርሳቸው ፍቅር ይይዛቸዋል። ይህም በፒተር ላይ ከፍተኛ ቅናትን ይፈጥራል። እሱና ቶማስ ወጥመዶችንና ሌሎች አስጨናቂ ነገሮችን በማዘጋጀት እርስ በርስ ጦርነት ይጀምራሉ። ፒተርና ቤተሰቡ ቶማስ ወደ ውጭ የሚወስደውን ማንኛውንም የበር እጀታ ሲነካ የኤሌክትሪክ ንዝረት እንዲያገኘው የኤሌክትሪክ አጥሩን ገመድ መልሰው ሲያስተካክሉ ነገሮች ከቁጥጥር ውጭ ይሆናሉ። ይህም ቶማስ ዳይናማይቱን ወደ ጥንቸሎቹ ጉድጓድ ውስጥ እንዲወረውር ያሳሰዋል። ጥንቸሎቹ የቶማስን የብላክቤሪ አለርጂ ከቀሰቀሱበት በኋላ በአትክልት ስፍራ ውስጥ በዳይናማይት ጥቃት ይሰነዝርባቸዋል። እንዲሁም የሱ ቁጣ መነሻ የፒተር ተንኮል መሆኑን ይነግረዋል። ቢያ የጩኸቱን ድምፅ ሰምታ ስትመጣ ፒተር ዳይናማይቱን ያፈነደዋል። ይህም ቶማስ ዳይናማይት እየተጠቀመ እንደነበር ለቢያ ቢያረጋግጥላትም በስህተት የጥንቸሎቹን ጉድጓድ በማፈንዳት በላዩ ላይ ያለው ዛፍ በቢያ አርት ስቱዲዮ ላይ እንዲወድቅ ያደርጋል። ቢያ የቶማስን ማብሪያ ችላ በማለት ግንኙነታቸውን ታቋርጣለች። ይህም ልቡ የተሰበረው ቶማስ ወደ ለንደን እንዲመለስ ያደርገዋል። ፒተር በግድየለሽነቱ ምክንያት ለደረሰው ጉዳት የጸጸት ስሜት ይሰማዋል። እንዲሁም ቢያ አካባቢውን ጥላ ለመሄድ ማሰቧን ሲረዳ እሱና ቤንጃሚን ቶማስን መልሰው ለማምጣት ወደ ለንደን ያመራሉ። ቶማስ ጥንቸሎቹ የመናገር ችሎታ እንዳላቸው በምናቡ እያሰበ እንዳለ እንዲሰማው በማድረግ ፒተር ልቡን እንዲከተል ያበረታተዋል። በፍጥነት ወደ ገጠር ይመለሳሉ። እዚያም ፒተር ማፈንዳያውን ለቢያ አሳይቶ በፊቷ ይጫነዋል። በዚህም ጥንቸል ፍንዳታውን እንዳስከተለችም ቀደም ሲል ቶማስ የተናገረውን ያረጋግጥላታል። ቢያ ይቅርታ ታደርግላቸዋለች እና ላለመሄድ ትወስናለች። ፒተርና ቤተሰቡ ማኖር ቤቱን ገዝቶ የነበረውን የማይስማማ ባለሀብት ባልና ሚስት በተንኮላቸው በማባረር ቶማስም እዚያው እንዲቆይ ያደርጉታል። ቶማስና ቢያ ግንኙነታቸውን ይቀጥላሉ። እሱም ዋይልድ ላይፍ ከአትክልት ስፍራው በተመጣጣኝ ሁኔታ ምግብ እንዲወስዱ ይፈቅድላቸዋል። ፒተርና ቤተሰቡ በቶማስና ቢያ እርዳታ በጓሮ ውስጥ ያለውን ጉድጓድ መልሰው ያስተካክላሉ። ቶማስም በመንደሩ ውስጥ የራሱን የመጫወቻ መደበር ያቋቁማል። እዚያም ቢያ የጥንቸሎቹን ስዕሎች ለእይታ ታበቃለች።